እንኳን ወደ አፍጋኒስታን በደህና መጡ። ይህ ቪዲዮ ምን ይወዳደር ይችላል? ጥያቄ 1 አፍጋኒስታን ዋና ከተማ የምንዛሬ ነው? እርግጥ መልስ ካቡል ነው። ጥያቄ 2 አፍጋኒስታን ውስጥ የሚንቀሳቀስ ተራራ ምንድን ነው? እርግጥ መልስ ሂንዱ ኩሽ ነው። ጥያቄ 3 አፍጋኒስታን ዋና ቋንቋ ምንድን ነው? እርግጥ መልስ ፓሽቶ እና ዳሪ ነው። ጥያቄ 4 አፍጋኒስታን ጋር በጣም ረጅም የሚኖር ወረዳ ምንድን ነው? እርግጥ መልስ ፓኪስታን ነው። ጥያቄ 5 አፍጋኒስታን ምን ይወዳደር ይችላል? እርግጥ መልስ ኦፒየም ነው። ጥያቄ 6 አፍጋኒስታን ውስጥ ዋና ሃይማኖት ምንድን ነው? እርግጥ መልስ እስላም ነው። ጥያቄ 7 አፍጋኒስታን በ19ኛው ክፍለ ዘመን የተካተተው እንቅስቃሴ ምንድን ነው? እርግጥ መልስ ብሪታን ኢምፓየር ነው። ጥያቄ 8 አፍጋኒስታን ውስጥ የሚጠቀም ገንዘብ ምንድን ነው? እርግጥ መልስ አፍጋን ነው። ጥያቄ 9 አፍጋኒስታን ውስጥ በሚያስተዋውቅ በርበሬ ምንድን ነው? እርግጥ መልስ ኢድ አልፊትር ነው። ጥያቄ 10 በ2001 ውስጥ አፍጋኒስታን ውስጥ የተካሄደው ዋነኛ ክስተት ምንድን ነው? እርግጥ መልስ ዩኤስ ወታደር ነው። ጥያቄ 11 አፍጋኒስታን ውስጥ የሚገኝ የጥንታዊ ከተማ ምንድን ነው? እርግጥ መልስ ባሚያን ነው። ጥያቄ 12 አፍጋኒስታን ውስጥ የሚሰሩ የተለመደ ምግብ ምንድን ነው? እርግጥ መልስ ፒላፍ ነው። ጥያቄ 13 አፍጋኒስታን ውስጥ የታዋቂ ባለቤት ምንድን ነው? እርግጥ መልስ ሻልዋር ካሜዝ ነው። ጥያቄ 14 አፍጋኒስታን የሚገኝ አሜሪካ አውራጃ ምንድን ነው? እርግጥ መልስ አሲያ ነው። ጥያቄ 15 አፍጋኒስታን የታዋቂ እንስሳ ምንድን ነው? እርግጥ መልስ በረከት እንስሳ ነው። ጥያቄ 16 አፍጋኒስታን ውስጥ የተለመደ የትምህርት ደረጃ ምንድን ነው? እርግጥ መልስ 50% ነው። ጥያቄ 17 አፍጋኒስታን ውስጥ የታዋቂ ስፖርት ምንድን ነው? እርግጥ መልስ ክሪኬት ነው። ጥያቄ 18 አፍጋኒስታን በሶቪየት አፍጋን ጦርነት ወደ ምን ተወዳድረዋል? እርግጥ መልስ ሶቪየት አውራጃ ነው። ጥያቄ 19 አፍጋኒስታን ውስጥ የታዋቂ ስነ ጥበብ ምንድን ነው? እርግጥ መልስ ሁሉም ነው። ጥያቄ 20 አፍጋኒስታን ውስጥ የሚገኝ የረጅም ወንበር ምንድን ነው? እርግጥ መልስ ሃልማንድ ወንበር ነው። እናመሰግናለን። በማየት ይቀጥሉ። እባክዎትን ይመዝገቡ።